የመጽሐፍ መምህራንን አጭበርብሬ ሄዳለሁ ብላችሁ እንዳታስቡ፣ እኔን ጨምሮ ማለት ነው። የሳይኮሎጂ ባለሙያ ለመሆን የሰሎሞንን መጽሐፍ ማወቅ በቂ ነው። እውነት ለመናገር የሰሎሞንን መጽሐፍ የሚያውቅ ሰው መጽሐፍ ቅዱስ ላይ ማንም ሰው አታሎት መሄድ አይችልም። በፊቱ እቅጩ ነው የምነግራችሁ። በዚያው አጋጣሚ የምነግራችሁ የመጽሐፍ መምህራንን አጭበርብሬ ሄዳለሁ ብላችሁ እንዳታስቡ፣ እኔን ጨምሮ ማለት ነው። ምን ማለት ነው? እናውቃችኋለን ነው። እማናውቃችሁ እንዳይመስላችሁ። የሆነ የከተማ ሳይኮሎጂ አጥንተናል ምናምን ብላችሁ የቤተ ክህነት ሰውን ሸውጄ ሄዳለሁ ብትሉ ተጃጅላችኋል። አይሆንላችሁም። መጻሕፍተ ብሉያትን መጻሕፍተ ሐዲሳትን የሚያውቁ ሰዎች ሰው ምን እያደረገ እንደሆነ ከነ እንቅስቃሴው ይረዳሉ። እውነቴን ነው። እንደው ቄስን እንደ ጅል አትዩት ብዬ ነው። ገብቷችኋል? የማይገባን አይምሰላችሁ። እችን የአራት ዓመት ዲግሪ እየሮጣችሁ ተምራችሁ እየመጣችሁ እኛ የማይገባን እየመሰላችሁ የቤተ ክርስቲያን አባቶችን አታጭበርብሩ። ሁሉን ጸባይ እግዚአብሔር አስቀምጦልን፣ እያንዳንዷን ጸባይ መጽሐፍ ቅዱስ ውስጥ። እኔ ሳይኮሎጂ አልተማርኩም፣ ዲግሪ ምንም የለኝም። ግን የሰውን ጠባይ ለማወቅ ሳይኮሎጂስት መሆን አይጠበቅብኝም። መጽሐፍ ቅዱስ ይኸውላችሁ፣ የእግዚአብሔር መጽሐፍ እኮ እንኳን ስለ ሰው ስለ እግዚአብሔር የሚያሳውቅ መጽሐፍ ነው። ስለ እግዚአብሔር የሚያሳውቅ መጽሐፍ ስለ ሰው የማያሳውቅ ነው ብላችሁ ታስባላችሁ? ይታወቃል። እና እንደውም ቅዱስ ዮሐንስ አፈወርቅ ሲናገር የጌታዬ የኢየሱስ ክርስቶስ መጽሐፍ ለሁሉም ነገር በቂ ነው ይላል።